ሰላም ቤተሰብ ሀላ ላይ የሰራነውን ፖይንት የሰበሰብነውን ፖይንት እንዴት ወደ ባንክ ወይም ደግሞ እንዴት ወደ ብር እንቀይረው የሚለውን ነው የምናየው። እሺ መጀመሪያ እዚህ ፕሮፋይላችን ጋር የምትለው ዋጋ እንገባለን። እንደምታዩት አሁን 143000 ፖይንት አለኝ። ይሄ 143000 ፖይንት እንዴት ዊዝድሮ አድርገዋለሁ? ዊዝድሮ ማድረግ የምንችለው 100000 200000 እያለ በ100000 ብዜት ያለው ነው ዊዝድሮ የምናደርገው። ሆስት ሴንተር ላይ ይገባሉ። ሆስት ሴንተር ላይ ይገባለሁኝ። ያው ሆስት ሴንተር ላይ ይገባሉ። መጀመሪያ ላይ ሆስት ሴንተር ላይ ይገባለሁኝ። ቀጣይ ዋሊት ላይ ይገባሉ። ዋሊት አሁን እንደምታዩት ከሻውት ኤክስቼንጅ እና ትራንስፈር አለ። ከሻውት ኤክስቼንጅ እና ትራንስፈር አለ። ከሻውት ኤክስቼንጅ አለ ወደ ኮይን ለመቀየር ይሄው 100,000ን 90,000 ነው የሚሆነው ማለት ነው። ትራንስፈርም አለ ደግሞ ወደ ሌላ ሰው አካውንት ለመላክ ወደ ኤጀንሲ ሊሆን ይችላል፣ ወደ ሌላ ሰው ለመላክ ይቻላል። 2% ፊ ይቆርጣል። አሁን እኛ ከሻውት ላይ ነው የምንገባው። ይሄው ከሻውት ላይ እንዴት ዊዝድሮ ማድረግ ወደ ባንክ መላክ እንችላለን የሚለውን ነው የምናየው። ቀጥታ ከረንት ከረንሲ የሚለውን እንገባለን። ከረንት ከረንሲ ላይ እንገባለን። ይሄው ከረንት ከረንሲ ላይ እንገባለን። ወደ ታች ስክሮል እናደርጋለን። ስክሮል አድርገን መጨረሻ ላይ ኢትዮጵያ ባንዲራ አለ። የኢትዮጵያ ባንዲራ አለ እንመርጣለን። እሱ ኢትዮጵያ ባንዲራ አለ። ቀጣይ ፔመንት ሜተድ ነው የምንሄደው። ፔመንት ሜተድ እንገባለን። እንደምታዩት ነው እዚህ ጋር እንደምታዩት ነው። ይሄው አዋሽ አለ፣ ሲቢኢ፣ ቴሌብር፣ አዋሽ፣ አቢሲኒያ እና ኮኦፕሬቲቭ ባንክ አለ። ኮምፔራቲቭ ባንክ አለ። ከነሱ የፈለግነውን ባንክ እንመርጣለን ማለት ነው። የፈለግነውን ባንክ እንመርጣለን። ለምሳሌ ቴሌብር ኦር ደግሞ ሲቢኢ መምረጥ እንችላለን። ከዛ በፊት ግን እንደምታዩት እዚህ ጋር ስንት ነው የሚገባልን? $1 በ148 ብር ነው የሚገባ። አያችሁት? $1 ስንት ነው? 148 ብር። $1 ደግሞ ስንት ፖይንት ነው? እንደምታዩት 10,000 ፖይንት 10,000 ፖይንት 3% ፊ እንከፍላለን ማለት ነው። 3% ፊ እንከፍላለን። ቴሌብር ኦር እንደዛ እንመርጥና እንደምታዩት እዚህ ጋር ስማችንን እንጽፋለን። ስማችንን እዚህ ጋር እንጽፋለን። ይሄው ስማችንን እንጽፋለን። ስልክ ቁጥራችንን እንጽፋለን። ስልክ ቁጥራችንን እንጽፋለን። እሺ 09566471 ይሄው። ቀጣይ ደግሞ ሙሉ ስማችን ፉል ስማችንን እንጽፋለን። ፉል ስማችንን እንጽፋለን ማለት ነው። ቀጣይ ምን ጋር ነው የምናደርገው? እዚህ ጋር ባላንስ እንጽፋለን። እዚች ጋር ባላንስ እንጽፋለን። ባላንስ እንጽፋለን። እዚህ ጋር ያለውን እንጽፋለን። የምንችለው 100,000 200,000 300,000 እያልን ነው የምንሄደው። 100,000 እንላለን። ይሄው 100,000 1480 ብር ነው የሚመጣው። እንደምታዩት ነው። 100,000 ስንት ነው በቴሌ ብር? 1480 ብር። 1480 ብር 100,000 ፖይንት 1480 ብር ነው ማለት ነው። ቀጥታ ዊዝድሮዋል እንለዋለን። ይሄው ዊዝድሮዋል እንለዋለን። ኮድ ይጠይቀናል። መጀመሪያ ቬሪፋይ ስናደርግ ያስገባናትን ኮድ ያችን እናስገባለታለን። ያችን ኮድ ካስገባንለት በኋላ ቬሪፋይ ነው የምንለው። ቬሪፋይ እንለዋለን። ቀጥታ ዊዝድሮው ያደርግልናል ማለት ነው። ዊዝድሮው ያደርግልናል። እኔ አሁን ላይ ፖይንቱን ስለምፈልገው ዊዝድሮው ማድረግ አልፈልግም። እናንተ ግን ዊዝድሮው በምታደርጉ ሰዓት እየመጣችሁ እዚህ ጋር ዊዝድሮው ማድረግ ትችላላችሁ።